አንተስ ምን አገባህ ዳኒ? እኮ ካላገባሽ ነው አትውጪም። የሰው ቤት ለምን መጣሽ እንዴ? ባለፈው አልተመቸሽም ለመዝረፍ አሁን ድጋሚ መጣሽ። አልቻልኩም። ይኸውልሽ ለምን መሰለሽ እኔ አይገባትም ማለት ነው። ድጋሚ እዚህ ቤት እንዳትሻል አንቺ እንድታምኚኝ ብዬ ምንም ነገር ማድረግ አልፈልግም። ማንም ሰው እንዲያመኝ ብዬ ምንም ነገር ማድረግ አልፈልግም። ግን ብቻ ሁለታችሁ አብራችሁ ሆኑ፣ ሁለታችሁ አትጣሉ፣ ሁለታችሁ ለመነጋገር ሞክሩ። ይኸውልሽ አንቺ እንድትረጂኝ ብዬ ወይም ደግሞ ተመልካች እንድረዳኝ ብዬ ምንም ነገር ማስመሰለው ነገር የለም። እኔ በህይወቴ ማንንም ፈርቻ አላውቅም እና ስላላስመሰልሽም መረዳትና ለመረዳትም እኮ እዚህ ጋር ምንም የሚፈጥረው ነገር የለም። ገባሽ? ስላስመሰልሽ ልረዳሽ አልችልም። በቃ ያመንኩትን አመኛለሁ። ምክንያቱም እሱ እሺ አልነገረኝም ይበል። አንቺ ስልክ የጠፍቶሽ ነው መደወል ያቃተሽ? ደውዬልሽ ነበር፣ ብሎክ አድርገሽኛል። አትርሽ። መጀመሪያ ብሎክ አድርገሽኛል። ደውዬልሻለሁ። ከዚህ በፊት በጣም ብዙ ተመልካቾች ደውላችሁልኝ እንድደውላት ነግረውኝ ነበረ። እነሱ ስለነገሩኝ ሳይሆን እኔ መናገር ስለነበረብኝ ቡታጅራ ከመሄድ በፊት ደውዬልሽ ነበረ። ግን ደግሞ ማለት ይሁን ምን ይሁን አልገባኝም። ያረጋችሁ የነበራችሁ ነገር በጣም ደስ የማይለው የነበረው። ግን ደግሞ ስሚኝ፣ ከማንም ጋር ኮምፒቲሽን ተፈጠረ ምንም ማለት ነው ደስተኛ እንዳልሆንኩኝ እኮ ከገባሽ መራቅ ነበረብሽ። ድረስ መሄድ ራሱ ተገቢ አልነበረ። ጓደኛዬ እዚህ ጋር እንዲያበቃ ከፈለኩስ አልችልም። ትችያለሽ። ከዚህም በኋላ ነገሮችን ማድረግ ትችያለሽ እንዳልኩሽ ነው። ነገር ግን ቢያንስ አንድ እድል ስጪውና አውሪው። እሺ ለማንኛውም አሁን እና ሜሪ የሚመጡበት ሰዓት ደርሷል። ሜሪ ደግሞ ታውቂያታለሽ፣ በቃ ከተናደደች በጣም ኃይለኛ ነች። ሌላ ነገር ሳይፈጠር ብትሄድ ይሻላል። ለምን ነገሮችን ለመረጋጋት ተረጋግተሽ ለማሰብ አትሞክሪም? አንቺ ማንም እኮ አያዋጣሽም። እነሱ የሚያወጡሽ ነው ይመስልሽ? አያዋጡሽም። እኔ ከህይወታችሁ እወጣለሁ፣ ግን አብርሽን አውሪ። እኔ በቃሽ ተይልኝ። ለኔ የሚያዋጣኝን እኔ አውቃለሁ። አብርሽ እየተጎዳ ነው፣ እየደበረው ነው፣ እየከፋው ነው። ምንድነው ሁላችሁም አብርሽ? እኔ አልተጎዳሁም እንዴ ጽጌ? እኔም እኮ አንቺ እንዳትጎጂ ነው እያልኩሽ ያለሁት። አንቺ እንዳትጎጂ ከአብርሽ ጋር ነው የሚሻልሽ። ከአብርሽ ጋር ሁኚ። እኔ ለመርዳት የሞክርሽ ነው። በዛ ላይ ደግሞ ዛሬ መሽቶ ከነጋ 24 ሰዓት ነው የሚሰጥሽ። ከዚህም በኋላ እሱ ጋር ካለች የሚወስነውን ውሳኔ ማለት ከባድ ሊሆን ይችላል። እስከ መጨረሻው ልታጩት ትችያለሽ። አብርሽ ለመወሰን ታዲያ ይቆያል መሰለሽ? ጭራሽ ቆየ። ጊዜ እየሰጠሽ እኮ ነው ያለው። ለምን ይሄን መረዳት ከብድሻል? ከኔ በላይ እኮ ጽጌ ጊዜ ሰጠው አልነበረም። በእናታችሁ ተራ በተራ እየመጣችሁ አታቁሱልኝ። በቃ ይኸውልሽ ተረጋጊ። በቃ እኔ እንደምመጣ ታውቂ ነበር አይደለ? እኔ እንደማወራሽ ታውቂ ነበር አይደለ? ለዛ ነው ተረጋግተሽ የምታወሪኝ አይደለ? ቴንኪዩ፣ አመሰግናለሁ። ሪስፔክት ስላደረግሽኝም አመሰግናለሁ። ግን ደግሞ እያልኩሽ ያለሁት አንቺና አብርሽ ማውራት አለባችሁ። ጊዜ ስጪው። ትጸጸችበታለሽ፣ በነገሮች ሁሉ ትጸጸችበታለሽ። በጣም እየተራመድሽና እየተጓሻለሽ አንቺ ነሽ። እኔ እስኪታየኝ ድረስ ማለት ነው። እሺ ቆይ ምን ልልሽ ትፈልጊያለሽ? ነገሮችን መደባበቅ አለብኝ? አንቺ እንዳይሰማሽ ብዬ መደበቅ አይጠበቅብሽም። እሺ እሱ እስከዛሬ ድረስ ያደረገው ነገር ትክክል ነው? እኔ ነኝ እየተራመድኩኝ ያለሁት? ይቅርታ ብሎሻል መጀመሪያ እኮ ይቅርታ ብሎሻል። ፈጣሪ አላለኝም እንዴ? አይደለም ይኸውልሽ፣ ተደጋጋሚ ጥፋቶችን አጥፍቷል ነበር ይቅርታ መጠየቅ የነበረበት። አንድ ጥፋት አጠፋ፣ እሺ ብሎ ይቅርታ መጠየቅ ነበረበት። 3-4 ጥፋት ካጠፋ በኋላ እንዴት ሰው ይቅርታ ይጠይቃል? ሆን ብሎ እያደረገው እንዴ? ይቅርታ የሚጠይቀኝ አውቆ 3-4 ጥፋት ካጠፋ በኋላ ነው? ጽጌ ቆይ አንቺ ሲያደረግሽ ነገር ተገቢ መሆኑ ነው? የኔ ስሜት እኮ እንደጎዳው ካወቅሽ ለምን እንደዚህ ታደርጊያለሽ? እኔ ስጀምር ቡታጅራ ከመሄድሽ በፊት እቤት ውስጥ ደብሮኝ እንዳለ በደንብ ታውቂያለሽ። አውቆ ነገር እንዲባባስ ፈልገሽ ነው የሄድሽው? አይኑ እኔ እንጃ። እኔ እንደዛ ያደረኩ አልመሰለኝም። ማለት በቃ እሺ እንዳልኩሽ ነው። ነገሮችን ለማስተካከል ሞክሪ። እኔ ከሆንኩኝ ጥፋተኛ ወይም ደግሞ ህይወታችሁ ውስጥ መግባት ያልነበረብኝ እኔ ከሆንኩኝ ይቅርታ። ግን ደግሞ ለመጨረሻ ጊዜ እለምንሻለሁ፣ አውሪው አብርሽን። በጣም ደብሮታል፣ በጣም ተጎድቷል። አውሪው እና እንዳልኩሽ ነው። በቃ እኔ ያጠፋኋቸውን ጥፋቶች ቢያንስ ማስተካከያ አድርጌ በዚህ ነገር እሺ ይቅርታ ለመጠየቅ ልሞክር። ቢያንስ ይኸውልሽ የኔ ይቅርታ መጠየቅ እናንተ ላይ የሚፈጥረው ችግር ወይም ደግሞ ጥሩ ነገር ካለ ይቅርታ
እና አብርሽ ተጎድቷል። ፕሊስ በቃ እኔ ከዚህ በላይ ምን ነገር ማድረጉ ማለቱ የሚቅርና አብርሽን አውሪው። ሌላ ነገር ማለት አልችልም፣ ማድረግም አልፈልግም። እና አብርሽን አውሪው ፕሊስ። እና ብንሄድ ደስ ይለኛል። አሁን መኪና ይዣለሁ። እነ ሜሪ ሳይመጡ መሄድ አልችልም። ቢኮዝ ማወቅ አለባቸው ስልሽ ድንገት ስወጣ ይደብራቸዋል። ምክንያቱም እነሱም ለእኔ ብለው ነው ይህንን ሁሉ ዋጋ እየከፈሉ ያሉት። ሜሪም በዚህ ልክ እየተሰደበች ያለችው ለእኔ ስትል ነው። ይገባኛል እኮ ግን ስለዚህ በቃ ማሳመን ካለብኝ እነሱን አሳምኜ እወስናለሁ። አይሆን እሷ ይኸውልሽ ከመጣች እሱም ከመጣ ነገሩ ድብልቅልቅ ነው የሚለው። አንቺ እሱን አውሪውና ከዛ እነሱ ማሳመን አሳምናቸዋለሁ። ችግር አይመጣም። ይኸውልሽ ችግር የለውም። እሱ ለኔ ተይው፣ ማሳመኑ ለኔ ተይው፣ ችግር የለውም። ይኸውልሽ እነሱ ከመምጣታቸው በፊት እኛ እንሂድ። አንቺ አብርሽን አውሪው። ካሳመንሹ በኋላ ከአብርሽ ጋር ጥሩም ሆነ መጥፎ ነገር ከተፈጠረ በኋላ መጥተሽ ትነግራቸዋለሽ። የወይኔ የሆነበት ጭራሽ ካሜራ ምን አልገባኝም። እዚህ ቤት ለምን ምን ማለት ነው? ሰው ይዘሽ የገባሽው ሩታ እንዴ? ደግሞ እዚህ ቤት እንደማይመጡና ቀደምሽ አሁንች ቆይ ታረጋግጥ። በቃ አንቺ ራሱ ከፈለግሽ በቃ አንቺን ይዘሽ ትሄድ ነው አይደል? በቃ ሂዱ በቃ እኔ አልፈልግም። ሂዱ በቃ አልፈልግም። እኔ አታጣሉኝ በቃ እናንተ ለምን ያልደረስኩም? አንቺ ልጅ በእናትሽ ነው ወደዚህ። ቆይ ተረጋጋ። ወደዚህ ቆይ ሜሪ ተረጋጊ። አልፈልግም። እኔ ምን ታረጊ ይገባሽ? አታስወስኝኝ ውሳኔ። እኔ የሆነ ነገር በተናገርኩ ቁጥር እኔ ቀኑን ሙሉ ሲሰድቡኝ ነው የሚውሉት የእናንተ ቤተሰቦች። ለምን አታስገባት? ለምን ያስገባት? ቆይ ዳኒ ተረጋጋ። ቆይ ለምንድን ያስገባት? ተረጋጉ። ቆይ እሺ ይኸውላችሁ ሲጀመር እኮ ጉዳዩ የአብርሃምና የሩታ ነው አይደለ? እናንተ ለምን አንተስ ምን አገባህ ዳኒ? እኮ ካላገባሽ ነው አትወጪም። የሰው ቤት ለምን መጣሽ እንዴ? ባለፈው አልተመቸሽም ለመዝረፍ፣ አሁን ድጋሚ መጣሽ። አልቻልኩም። ይኸውልሽ ለምን መሰለሽ እኔ አይገባትም